አዲስ ዘፈን ወጥቷል አሉ ሰምታችሁ አዲስ ዘፈን ወጥቷል እየተባለ ቆየ እኮ እንትን ካለ ከወጣ እኛም አላየነው ልናየው እና እስኪ ሃሌሉያ ዘፈን ሃሌሉያ የልቤ ሰው የልቤ የሚል ሙዚቃ ወጣች። ትንሽ ቆይታለች እንደውም ዘፈን አይ ካወጣች ብቻዋን እንትና ነው እንደሚጠፋው ከጃኑ እንኳን ያማን ኃይሉ በቅርቡ በአዲስ ዘፈን እስኪመጣ ድረስ ለማንኛውም እስኪ ዘፈኑን እንየው። አሪፍ ዘፈን ነው ብለን ይሄኛው ኖርማል ቢቱ ራሱ ማለት ነው። የሆነ ዘፈን ያሊቢራ ቢት አለው አይደል? ይመስላል ይሄው ዳንስ ወስዶ ነው ይመሳሰላል። የሆነ ዘፈን ድሮ የሆነ ዘፈን አለ መሰለኝ ተሰርቶለት ነው ይሄ ዘፈን ነው። ትንሽ ቆይቶ ነው ሰምቹ ይቃሉ ክሊፑ ነው አዲስ ክሊፕ ነው። ሌላ ሌቭል ደርሷል። የኛ ቪዲዮ በጣም ይገርም ከፊልም አይተናነስም እኮ የሚሰሩት ክሊፖች ከፊልም ተንቸልም አለው ይሄኛው እችኛው ኢሜጅ ማለት ነው። ድሮ የውጭ ቪዲዮዎች የሚጠቀሙበት ጥቋቁሮቹ እነዚህ ቪዲዮዎች ይጠቀማሉ። የሆነ ቫይቡን የውማ አይደለ ከመኪና ጀርባ ቆሞ ምናምን ነገር ምንድን ነው የሚታየው? አንግል መቅረጹ ምን አስፈለገ? ቀስ እናገኘዋለን ይደግሙታል። እዚህ ጋር ይዘነዋል። አሁን ወንድም ትሌትለው እባክህ ደግሞ ደስ ብሎ ነው እኮ ሱፐር ማርኬት ኮምፕሌክስ አይደለም ቪዲዮ አይደለ ግን የገፋሁት ነው የሳቧት ተሳሳቱ ካሜራው ተቀምጣ እንድትሰራ ግን አይ ቲንክ እንደዛ ሳይሆን የሆነ የእቃው ላይ ካሜራው የሚንቀሳቀስ ነው ወይ እሷ የሆነ እንትን ላይ ጋሪዋ ላይ በቃ የሳቧት መሰለኝ እኮ እየተንቀሳቀሰች እያየ ነው አይደል? ይኸውልህ
ይበቃል። አይ ልቤ አሪፍ ነው አይደል? እንጃ እኔ ግን ብዙ ምን ቀረ ያለ ነገር አለ? ምን እናስተካክለው? ምን አለ? መስታወት ላይ ቆማ ተቀረጸች። ምን ትፈልጋለች? ክሊፑ እዚህ ያህል ምንም ለየት ያለ አይደለም። ሲምፕል ክሊፕ ነው፣ ያምራል። እንደውም አንግሎች በዙበት። ካሜራ አንግሎች ጭንቅ አሁን ካሜራ ላይ ስለሆንክ አይደል? በኋላ ድጋሚ ወደ አይ ዘፈኑ ይፍ ነው። ከዚህ በፊት ሰምቼው ዘፈኑ ምናልባት ክሊፕ ሰርተ ያው ሎ ኮስት እቺኛው አይሽ ግን በጣም ስጨፍረኝ ነበር። ቀይዋ በጣም አማርኛ ታውራለች። አሪፍ ተከፍሏታል ማለት ነው። ሞዴሉ አሪፍ ተከፍሏል። ጓደኛው ነው የምትሆነው። ያ ግን አሪፍ ዘፈን ነው። አንዱ ላይ ነች። ይሄ ግን እንደዚህ እንትን ላይ ምናምን ይሰጠፋል አይደል? በክሊፕ ራሱ አሁን ተጀምሯል። የአፍሪካ ዋርዶች ላይ ያለው የክሊፕ ተጀመረ ነበር መሰለኝ። አፍሪማ ምናምን አፍሪማ ሊኖረው ይችላል። በአሁኑ እንደውም በዚህ ነው በዛኛው ሳምንት አፍሪማ ኢቭን ትለቁ ነበር ሊንኩን ቮት ምናምን ብቻ ሌላ ቆንጆ ነው። አሪፍ ነው። የልቤ